አዋቂ ነኝ ማለት ነው። በምንም አይነት አንቺ እንደተሳሳትሽ እንኳን ውስጥሽ እያወቀ ሁሉን ነገር አውቃለሁ ማለት ይሄ ነገር Can you go out? A few moments later. የቻናሌ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። ለማታውቁኝ ቲጂ ይባላል። እዚህ ጋር ልነግራችሁ የምፈልገው ነገር ዛሬ እንግዲህ ቁጭ ብለን ቡናችንን እየጠጣን ዳን ነገሮችን ልክ ፍሬንድሊ እንደምናወራው ከጓደኞቻችን ጋር እንደምናወራው ከእናንተ ጋር አወራለሁ ማለት ነው። እንደዚሁም ደግሞ ካገኘኋቸው ልምዶች ካሳለፍኳቸው ነገሮች በመነሳት አንዳንድ ነገሮችን ላይሆን ነገር በእርግጥ ትንሽ ከበድ ያለ ርዕስ ነው። ከበድ ያለበት ምክንያት ምንድነው? በአብዛኛው የሚሰሩ ቪዲዮዎች አንድን ሰው እንዴት በፍቅር መጣል እንደምንችል፣ እንዴት እንዲያፈቅረን ማድረግ እንደምንችል፣ እንዴት በፍቅር አብረን ከዛ ሰው ጋር መኖር እንደምንችል የሚያሳዩ ቪዲዮዎች ናቸው። ዛሬ እኔ ግን ይዤላችሁ የመጣሁት ያልተመቻችሁን ሰው ወይም ደግሞ ያልወደዳችሁትን ሰው ካጠገባችሁ በአንድ የሚያርቁ የተለያዩ ነጥቦችን ወይም ደግሞ በሌላ አገላለጽ ያልወደዳችሁትን ሰው አብራችሁ በጓደኝነትና በእጮኝነት ደረጃ ያላችሁ ያልተመቻችሁን ሰው በማይጎዳ መልኩ እሱም ሳይጎዳ የእናንተም ነገር ሳይጎዳ ፊሊንግ ሳትጎዱ የሰውን ፊሊንግ ሳትጎዱ እንዴት ካጠገባችሁ መራቅ እንደምትችሉ የሚሆኑት ለፍቅረኛሞችና በእጮኝነት ደረጃ ላሉ ሰዎች ነው። ምክንያቱም ባለትዳር ለሆኑ ሰዎች እነዚህ ነጥቦች አይሰሩም። ምክንያቱም ኦሬዲ ትዳር ላይ ከገቡ ብዙ ነገሮች ይኖራሉ፣ ልጆች ይኖራሉ፣ ብዙ ነገሮችን ሼር ያደርጋሉና ተለያይቶ መኖር ትንሽ ከባድ ነውና በተቻለ መጠን በትዳር ውስጥ የገባን ሰዎች እንዴት በፍቅር መኖር እንደምንችል የሚያሳዩ ነገሮችን ብንከታተል የተመረጠ ነው። ነገር ግን ይሄን ቪዲዮ እንድታዩ መከራችሁ ገና በእጮኝነት በመጠናናት በፍቅር ግንኙነት ያላችሁ ሰው አይታችሁ ካልተመቻችሁ ላሽ የምትሉበትን ወይ ደግሞ እናንተ ሳትሆኑ ያ ሰው እናንተን አልፈልግም እንዲላችሁ የምታደርጉበትን ነጥብ ነው ማሳያችሁ። እንግዲህ እዚህ ጋር በመጀመሪያ ደረጃ እዚህ ጋር ይዣችኋለሁ እነዚህ ነጥቦች እዚህ ላይ ያስኩባቸው ምክንያቶች ከሀሳቤ እንዳይጠፉ ነው። በመጨረሻ ላይ ደግሞ እኔ የሆነ ያጋጠመኝ ታሪክ አለ። በፊት ሃይ ስኩል እያለሁ እንዴት ከማልፈልገው ሰው እንዴት እንደተለየው እነግራችኋለሁ እና ከዛ በመነሳትና አንዳንድ ደግሞ ይህን ርዕስ ወደ አይምሮዬ ሲመጣ ለእናንተ ይዤላችሁ ለመቅረብ ሳስብ እንዴት ማድረግ እንዳለብን ያጠናኋቸው ያየኋቸው ነገሮች አሉና እነዛን ነገሮች እንዳይረሳኝ ብዬ በዚህ የመጀመሪያ ነገር ደረጃ ማድረግ ያለብን ከሱ መራቅ ነው። ከሱ መራቅ በተቻለሽ መጠን ራስሽን ከዛ ሰው ማራቅ ነው ማለት ነው። በፊት አብረሽ ቶሎ የምታገኙ ከሆነ ቴክስት የምታደርጊለት ከሆነ የምትደውይለት ከሆነ እነዚህ ነገሮች መተው ነው ማለት ነው እና ርቀትሽን መጠበቅ ማለት ነው። እንገናኝ ሲልሽ እንደማይመችሽ መንገር፣ የተለያዩ ሰበቦችን እየፈጠርሽ መራቅ ማለት ነው። እና ደግሞ ለምሳሌ ተቀጣጥሮሽ ሊሆን ይችላል። ተቀጣጥራችሁ ልትገናኙ ባሰብሽ ሰዓት በ11ኛው ሰዓት ላይ እንደማይመችሽ መንገር፣ እንደዚህ አይነት ነገሮችን ማድረግ የመጀመሪያው ነጥብ ይሆናል። ሁለተኛነት ደረጃ የምነግርሽ ደግሞ ሁሉን ነገር አውቃለሁ ማለት እኔ ልክ ነኝ ማለት በምትነጋገሩት ነገር ላይ የሆነ ርዕስ ሲነሳ ያን ነገር እንደምታውቂ ሁሉን አዋቂ ነኝ የምትል ሴት በአብዛኛው ወንዶች አይወዱም እና ይሄ ሁለተኛው ነጥብ እሱን ከአንቺ እንዲርቅ ያደርጋል ማለት ነው። ኢቭን አንቺ ስህተት እንደሆንሽ እያወቅሽ እንኳን ከሱ ፊት ስትሆኚ ያው አላማሽ እሱ ካንቺ እንዲርቅ ስለሆነ ሁሉ ነገር አውቃለሁ ማለት አለብሽ። ይሄ ነገር ካንቺ 100 ሜትር እንዲርቅ ያደርጋል። ሶስተኛ ነጥብ ደግሞ ከሌላ ጋር ይሆንሽ በማስመሰል ማስቀናት ወይም ደግሞ ከቅርብ ጓደኞቹ ጋር ጊዜ ማሳለፍ እሱ ከሚወዳቸው ቤስት ፍሬንዶቹ ከሚባሉ ሰዎች ጋር አብረሽ ጊዜ ማሳለፍ መዝናናት ደግሞ ከለሱ የምትሰጪውን ጊዜ ትተሽ ከነሱ ጋር አብዛኛውን ጊዜ ስታሳልፊ ያ ቅናት ወደ ውስጡ ይፈጠራልና ያ ቅናት ደግሞ ካንቺ እንዲያርቀው ወይም ደግሞ ባንቺ ላይ ያለውን ተስፋ የሚያመነምን ይሆናልና በአራተኛ ደረጃ ደግሞ
ባገኘሽው አጋጣሚ ሁሉ ጸብ ማንሳት ነው ከሱ ጋር ማለት ነው። በቃ ምንም ነገር የኔ ያለም አሳማኝ ባልሆነ ምክንያት ከሱ ጋር መጣላት፣ ጸብ መፍጠር፣ ምንም ጥፋተኛ ባልሆነ ነገር ላይ እሱን ጥፋተኛ ማድረግ፣ ብሌም ማድረግ። ለምሳሌ የሆነ ነገር አልተሳካልሽ ሊሆን ይችላል ባንቺ በላይፍሽ እና እሱን ምክንያት ማድረግ እና በቃ ባልሆነ ምክንያት ጸብ እየፈጠርሽ ከሱ ጋር ስትጨቃጨቂ ይሄ ማለት ምንም ሳትነግሪው በራሱ ጊዜ አንቺን ጥሎሽ እንዲሄድ ወይም ደግሞ ይሄን ጸባይሽን እያየ እየሰለቸና በጣም ነጭናጫ ያደርጋል እና አንቺ አፋውጥተሽ አልፈልግም ሳትዩ በራሱ ጊዜ አልፈልግሽም እንዲልሽ የምታደርጊበት አራተኛው ነጥብ ነው። በአምስተኛነት ደረጃ ደግሞ ፍቅርሽን በፍጹም አለመግለጽ ነው። ፍቅርን መግለጽ ያው በሁለት ፍቅረኛሞች መካከል እወድሃለሁ እወድሻለሁ የፍቅርን ሪሌሽን የሚያጠናክሩ ነገሮች ናቸው። ውበት የሚጨምሩ ነገር ናቸው በሪሌሽናችሁ ውስጥ ማለት ነው። እና አንቺ ግን ምንም አይነት ፍቅርሽን የማትገልጪለት ከሆነ ለአላ አይደል ስሜቱን ለመጠበቅ ብለሽ ምናምን ሳትወጂው አይ ላቭ ዩ ሰምቲንግ እንደዚህ አይነት ነገሮችን የምትናገሪ ከሆነ ኮምፕሊትሊ እነዚህ አይነት ነገሮችን ማቆም ነው ያለብሽ። ምክንያቱም ያ ሰው አብሮሽ እንዲቆይ ሳይሆን አላማሽ ከአንቺ እንዲርቅ ስለሆነ ፍቅር የተባለ ነገር በፍጹም አለመግለጽ ይሄ አምስተኛው ነጥብ ነው። ሌላ ደግሞ የአካል ንክኪዎችን በፍጹም ማቆም ነው ማለት ነው። የአካል ንክኪ እጅ ለእጅ መያያዝ፣ መተቃቀፍ፣ መሳሳም ሊሆን ይችላል። ያው መደባበስ፣ መነካካት ሁለት ፍቅረኛዎች ሊያደርጉ የሚችሉትን ነገሮች ሁሉ አንቺ እዚህ ጋር ማስወገድ ነው ያለብሽ። ምክንያቱም አላማሽ አንቺ እሱ እንዲጠላሽ ነው ማድረግ። ሊያቅፍሽ ሲመጣ እጆቹን ስታነሺ፣ ሊነካሽ ሲል እጅሽን ስትከለኪ፣ ጸጉርሽን ሊደባብስ ሲል ስትይ እንደዚህ ጋር እንደዚህ አይነት ነገሮች አንቺ ጋር ፍላጎት እንደሌለ እንዲረዳ እና በራሱ ጊዜ የኔ ቆንጆ ባባዬ እኔ ከእንደዚህ አይነት ሴት ጋር መኖር አልችልም እንዲልሽ የምታደርጊበት ስድስተኛው የምነግራችሁ ደግሞ በጣም ቁልፍ የሆነ ነገር ነው። እና ይሄ ቁልፍ የሆነ ነገር ምንድነው? ስለቀደሙ ፍቅረኛሽ በሱ ፊት ማውራት ነው። ዋቴቨር ጥሩ ሊሆን ይችላል፣ መጥፎ ጎን ሊሆን ይችላል እና በቃ የሱን ስም እያነሳች በምታወሪ ጊዜ በጣም ወንዶችን የሚያናድዳቸው እናንተም ገጥሟችሁ ሊሆን ይችላል። በጣም የሚያናድድ ነገር ነው። እኔ በራሴ ልንገራችሁ በተፈጥሮዬ ማለት ነው። እኔ ሰው ከሌላ ሰው ጋር ሲያነጻጽረኝ አልወድም። በተለይ ደግሞ ከቀደሙ ከኔ በፊት ከነበረችው ፍቅረኛው ጋር እያነጻጸረ ሲያወራ በጣም የሚያናድደኝ ነገር። ወንዶች ደግሞ በአብዛኛው የፉክክር ነገር በውስጣቸው አለ፣ የበላይነት አለ እና ዋናው ኮንፈርት የሚሰጣቸው ነገር ምንድነው? ላንቺ ምቹ ወንድ መሆኑ፣ ከቀደመው ፍቅረኛሽ የተሻለ ህይወት ላንቺ መስጠቱ፣ እሱ በቃ የበላይነት እንዲሰማ የሚያደርጉ ልቡን የሚያረጋጉ ነገሮች ናቸው። ነገር ግን አንቺ ስለቀደመው ፍቅረኛሽ ማውራት ባበዛሽ ቁጥር ከውስጥሽ እንዳልወጣ እንዲረዳ ያደርጋል። ያ ነገር ደግሞ ካንቺ እንዲርቅ የሚያደርገው ነገር ነውና መጥፎ ነገርም ሊሆን ይችላል። ስለቀደመው ፍቅረኛሽ ስሙን እያነሳሽ ማውራት አላማሽ ከእሱ በራሱ ጊዜ አልፈልግም እንዲልሽ ስለሆነ እነዚህ አይነት ሲስተሞችን መጠቀም ሌላኛው ሰባተኛው በጣም አሪፍ የሆነ ደረጃ ደግሞ የምነግርሽ ነገር ቢኖር ልዩ የሆኑ ቀናችሁን ስፔሻል ዴይ የሚባሉትን ለምሳሌ እንደ አንቨርሰሪያችሁን የተገናኛችሁበትን ቀን እንደዚሁም ደግሞ የሱ የልደት ቀኖችን ብታስታውሽ እንኳን የረሳሽ መምሰል በራሱ ጊዜ ካንቺ እንዲርቅ የሚያደርጉት ነገር ማስመሰል ይሄ ሌላኛው ነው። ዘጠነኛው ደግሞ የምነግርሽ ደግሞ ምንም ለነገሮች ጣጣ የሌለሽ መምሰል ነው። ኬርለስ መሆን። ለምሳሌ ቀጠሮ ሊቀጥርሽ ይችላል ሌላ ጊዜ ወይም አሁን ለምትወጁ ሰው ፏ ብለሽ ለመታየት ትፈልጊ ይሆናል ወይ ደግሞ አትራክት ለማድረግ እሱን ለመሳብ የተለያዩ ሜካፕ ልትጠቀሚ ትችያለሽ። ስፔሻል የሆኑ ልብሶችን ልትለብሺ ትችያለሽ። በቃ ለዛ ቀን ተጨናንቀሽ ራስሽን ፏ አድርገሽ ለመውጣት ነው የምትሞክሪው። ግን ይሄ እንዲርቅሽ የፈለግሽው ሰው ጋር ቀጠሮ ስትቀጣጠሪ ወይም ሊያገኝሽ ሲፈልግ ኬርለስ ሆነሽ መሄድ ነው ያለብሽ። ምክንያቱም ልክ አንቺ አትራክት የሚያደርገውን ነገር ያን ነገር ማጣት አለበት።
ስፔሻሊ የሆኑ ፕሮግራም ላይ ወይ ደግሞ አሁን ለምሳሌ ከጓደኞቹ ጋር የሆነ ፕሮግራም ኖሮ ሊሆን ይችላል። እሱ ፏ ብለሽ አትራክት እንድታረጊ ፏ ብለሽ እንድትወጪ ሲፈልግ አንቺ ደግሞ ኬርልስ ይሆን አለባበስሽን በመልበስ በንግግርሽ ኬርልስነትሽን ማሳየት ለነገሮች ደንታ እንደሌለሽ ያን ያህል ቦታ እንደማሰጩ የምታሳይበት መንገድ ይሄም የማትወጂውን ሰው ወይ ደግሞ እንዲለይሽ የፈለግሽውን ሰው ካጠገብሽ ለመራቅ ያስችልሻል ማለት ነው። እንደነገርኩሽ ማለት ነው። በ10ኛ ደረጃ የምነግርሽ እሱ በሚናገር ሰዓት ጮክ ብለሽ መናገር፣ ጮክ ብለሽ ከሱ ድምጽ በልጠሽ ሪስፔክት እንደሌለሽ ለሱ ማሳየት። ሪስፔክት ያው አላማችን ምንድነው? ያ ሰውዬ ካንቺ እንዲርቅ ማድረግ ስለሆነ ምንም አይነት ሪስፔክት እንደሌለሽ ማሳየት በዙሪያ ያሉ ሰዎች እንኳን እስኪያዩሽ ድረስ ማለት ነው። ያ እሱ የሚያሸማቅቅ ነገሮች ናቸው። በጓደኞቹ ፊት ጮክ ብለሽ መናገር ይሄ ምንድነው? እሱን ካንቺ የምታርቂበት 10ኛው ቁልፍ ነው ማለት ነው። እና በእርግጥ ያው መልካም ምክርም አይደለም። ነገር ግን ምንድነው አንዳንዴ ቀጥታ ሄደን አንተን አልፈልግህም ማለት አንችልም። ብዙ ጊዜ ፍርሃት ሊኖር ይችላል። ወይ ደግሞ ያ ሰው ደግሞ ባለውለታሽ ሊሆን ይችላል። ወይ ደግሞ ያ ሰውዬ የሆነ ጉዳት ያደርስብኛል ብለሽ ትፈሪ ይሆናል። እና ይሄ የምነግራችሁ 10 ነጥቦች ወንዶችን ወይም ፍቅረኛሽን ከራስሽ የሚያርቁ ነጥቦች ናቸው። እና በመጨረሻ ቃል እንደገባሁላችሁ መሰረት የኔን ሃይ ስኩል ላይ ምን አይነት ታሪክ እንዳጋጠመኝ እነግራችኋለሁ። ከዚህ ሰው ጋር የተዋወቅኩትኝ በታክሲ ውስጥ ነበረ። ታክሲ ውስጥ እየሄድን አጠገብ ለአጠገብ ተቀምጠን ነበር። ተስማማን፣ ተግባባን እና ከዛ ስልክ ቁጥር ተቀየርን። ከዛ በኋላ ደወለልኝ። የደወለልኝ እንገናኛለን እና ጋብዙኝ ምን ብሎኝ፣ እኔ ደግሞ ተማሪ ነኝ ምናምን እሱ ሰራተኛ ነው። በዛ ታይም ወደ ቤት እመለሳለሁ። ከዛ እንደዚህ ነበረ ሪሌሽናችን እና መዝናኛዎች ይወስደኛል፣ እንዝናናለን። ከዛ በኋላ እንለያያለን እና ከሆነ ጊዜ በኋላ 1 አመት ምናምን ከቆየን በኋላ ጸባዩ በጣም ተቀየረ። ምንድነው የሆነው? ኃይለኛ በቃ ቀናተኛ ሆነ እና መጀመሪያ አካባቢ ምንም አልመሰለኝም ነበር። ከዛ በኋላ ግን ያ ጸባዩ በጣም እየረበሸኝ መጣ። ምክንያቱም ምንድነው ስልኬ ላይ ሴቭ ማድረግ አልችልም የወንዶችን ስም ማለት ነው። እና ስልኬን ቼክ ያደርጋል፣ ይበሳጫል እና ስልኬ ይወረውረዋል፣ ይሰብራል እና በቃ በጣም ከመፍራት የተነሳ ወደ እሱ ጋር ሲሄድ ስልኬን ስም ዝርዝሮች የወንድ ጓደኞቼን የክላሴ ልጆች ምናምን ሴቭ የማደርገው በሴት ስም ነበረ እና አብርሃም ምናምን የሚባል ጓደኛ ካለኝ ያው በቃ ወይ አማረች ወይ ምናምን የሆነ ነገር ብዬ ራሴም እንዳረሳው በሚያስመስል ሁኔታ እንደዛ ነበር እና ከዛ በላይ ደግሞ በጣም ይቆጣል። እንዲህ ቁጭ ብለን ካፌ ላይ እያወራን ምናምን ነገር ጠረጴዛ ይመታል። ሰው ኑሮ አልኖረ ዋቴቨር በቃ ከተናደደ ተናደደ ነው እና አየሁትና ከዛ በኋላ ይሄ ሰውዬ ገና በጓደኝነት እንደዚህ ከሆነ እንዴት ነው አብሬው የምኖረው ብዬ በጣም አሰብኩና መለየት ፈለኩኝና ሁሉ ጊዜ ምን ይለኛል፣ አንቺማ ከኔ ጋር ከተለየሽ ወይ ትሞቻለሽ ወይ ደግሞ እኔ አልኖርም በቃ አጥፍቼሽ ነው የምጠፋው ምናምን ነገር ሲለኝ ከዛ በጣም ፈራውና ስለምፈራ ምንድነው ማድረግ ያለብኝ ምናምን ነገርና ከዛ ለእናቴ ነገርኳት። ከዛ በኋላ ለእናቴ ነገራት። ያልኩት ነገር ምንድነው ጸልይልኝ የሰውዬ በሰላም እንዲለየ ኩቲኝ ሲቀጥረኛ አልገኝም ስፔሻል ዳይነሽ ዋቴቨር ምናምን ነገሮችን ግን ያኔ እንደዚህ አይነት ነገሮችን ያደረኩት ባለማወቅ ነበረ። አውቄው እንደዚህ አይነት ሲስተሞችን ተጠቅሜ አይደለም። ግን አሁን እዚህ ጋር ከነገርኳችሁ በአጠቃላይ ማለት ይቻላል እነዚህን 10 ነጥቦችን በዛ ጊዜ ተጠቅሜ ነበረ። መጀመሪያ ያደረኩት ነገር ምንድነው ምንም አይነት ኮኔክሽን ከሱ ጋር ማቆም ነው። ስልክ ሲደውልልኝ አላነሳም፣ ቴክስቶቹንም አልመልስም። ከዛ በመቀጠል ደግሞ ቀጠሮ ቦታዎችን አልገኝም። ስፔሻሊ የሆኑ የምናከብራቸው በዓሎችን ዋቴቨር የቫለንታይን ዴይ፣ በርዝዴይ ዋቴቨር ሁሉን ነገር ከታደረኩኝና ስልኬን ቀየርኩኝ። በቃ በዚህ ምክንያት እንደዛ ሆኜ ከኔ በቃ ዲስታንሴን እያራኩኝ መጣው። ከዛ በኋላ ዩኒቨርሲቲ ገብቼ ስለነበረ ሙሉ ትኩረቴን ትምህርት ላይ አደረኩኝና ሪስኩን ለመውሰድ
ያው በዚህ አይነት ሁኔታ በራሱ ጊዜ አንደርስታንድ እያደረገ መጣ። ምሳሌ ፍላጎት እንደሌለኝ ከኔ እየራቀ ሄደ። ፋይናሊ በቃ አላገኙትም ማለት ነው። በዚህ አይነት ሁኔታ ጋፕ ተፈጥሮ ተለያየን እላችኋለሁ። እና እንደዚህ አይነት ነገሮች በጣም ነው የሚጠቅሙት። ኮኔክሽንን ማጥፋት፣ ከሱ ጋር የምታሳልፊ ጊዜዎችን መርሳት፣ አብሮሽ በምታገኙ ጊዜ ስለ በፊት ቦይፍሬንድሽ ማውራት፣ እንደዚህ አይነት ነገሮችሽ ይጠቅማሉ። አንዳንዴ አደጋ ምናምን ይፈጥራሉ ወንዶች። ያው ሊመታሽ ይችላል፣ አልፈልግም ስትይ የተለያዩ ጉዳቶችን ሊያደርስብሽ ይችላል። ግን ካልፈለግሹ በዚህ አይነት ወይ ቀስ እያልሽ ከራስሽ ማራቅ ትችያለሽ ማለት ነው። እና እንግዲህ ጉድ ቻናል የቤተሰቦች እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለምትፈልጉ ሰው ሼር አድርጉላቸው። እንደዚሁም ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ እንሁን፣ ጓደኛሞች እንሁን። ሌትስ ቶክ ኤቭሪቲንግ። እና በዚህ አጋጣሚ ቡናዬም ቀዝቅዟል። ቡናዬንም አሙቄ እጠጣለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰብስክራይብ ኮሜንት ማድረግ አትርሱ። ወዳችኋለሁ። ባይ